በአሜሪካ ላላችሁ ኢትዮጵያውያን መልካምና በጎ ዜና ይመስላል። በዩናይትድ ስቴትስ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ተፈጻሚ ሊሆንባቸው የነበረው ከአገር የማስወጣት ዲፖርቴሽን ውሳኔ የፌዴራል ፍርድ ቤት ለጊዜው አግዷል። እስከ መቼ ምን ውሳኔዎች ተወሰኑ? በዝርዝር እንመለከተዋለን። ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች የዕለቱን መረጃዎች ወደ እናንተ ይዘን ቀርባለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ መረጃዎቹ አልፈናል። ጥሩ ጊዜ። በቦስተን የፌዴራል ዲስትሪክት ዳኛ የሆኑት ብሪያን መርፌ ትላንትና አርብ ጥር 22 2018 ወይም ደግሞ ጃንዋሪ 30 2026 በሰጡት ውሳኔ የፕሬዝዳንት ዶናልድ ትራምፕ አስተዳደር ለኢትዮጵያውያን ተሰጥቶ የነበረውን የጊዜያዊ የሕግ ከለላ ቲፒኤስ ለማቋረጥ የነበረውን ዕቅድ ለጊዜው እንዲያቆም አዘዋል። ዳኛው ይህንን ትዕዛዝ ያስተላለፉት የአገር ውስጥ ደህንነት ሚኒስትር ዲኤችኤስ ከለላውን ለማቋረጥ የሰጠው ፌብሩዋሪ 13 የመጨረሻ ቀን ከመድረሱ በፊት የቀረበውን የሕግ ክርክር ለመስማት ተጨማሪ ጊዜ ለመስጠት እንደሆነ ተገልጿል። ይህ የፍርድ ቤት ትዕዛዝ በዩናይትድ ስቴትስ የሚኖሩ ከ5000 በላይ ኢትዮጵያውያንን የሚመለከት ነው። እነዚህ ዜጎች በኢትዮጵያ በነበረው ጦርነትና ደህንነት ማጣት ምክንያት በሀገራቸው እንዲቆዩ የጊዜያዊ ከለላ ቴምፖራሪ ፕሮቴክትድ ስታተስ ተሰጥቷቸው የቆዩ ናቸው። የትራምፕ አስተዳደር በሀገሪቱ ሰላም ሰፍኗል በሚል ከለላውን ለማቋረጥ ቢወስንም የሰብአዊ መብት ተሟጋችና የሕግ ባለሙያዎች ግን አሁንም ኢትዮጵያ ውስጥ ያለው ሁኔታ አስተማማኝ አይደለም በሚል ክስ መስርተዋል። የዳኛው ውሳኔ ጊዜያዊ ወይም ቴምፖራሪ ብሎክ በመሆኑ ጉዳዩ በፍርድ ቤት እስከሚታይ ድረስ ኢትዮጵያውያኑ ከሀገር ባይባረሩም የሕግ ክርክሩ በዋናነት የሚያተኩረው የትራምፕ አስተዳደር ከለላውን ለማቋረጥ የሄደበት መንገድ ሕጋዊ አሰራርን የተከተለ ወይስ አይደለም በሚለው ነጥብ ላይ ይሆናል። በትላንትናው ዕለት የወጣው ይሄው ውሳኔ በሰሜን ኢትዮጵያ ዳግም ግጭት ማገርሸቱ እየተነገረ ባለበት ወቅት መሆኑ ኢትዮጵያውያን የሕግ ከለላው እንዲራዘምላቸው ለሚያደርጉት ጥረት ተጨማሪ የሕግ መከራከሪያ ሊሆናቸው እንደሚችል ተገምቷል። በተለይ ይህ መረጃ በስፋቱ ወደ እናንተ ይደርሳል። የፌዴራል ፍርድ ቤት የኢትዮጵያውያንን ቲፒኤስ እንዲቋረጥ የተላለፈው ውሳኔ ለጊዜው ማገዱን በስፋት እናያለን። በቦስተን የሚገኘው የፌዴራል ፍርድ ቤት ዳኛ የትራምፕ አስተዳደር ለኢትዮጵያውያን የተሰጠው ጊዜያዊ የጥበቃ ሁኔታ ቲፒኤስ ለማቋረጥ የተወሰነውን ውሳኔ ለጊዜው ያግዶታል። ይህ ውሳኔ የሕግ ክርክሩ እስከሚቀጥል ድረስ በዩናይትድ ስቴትስ የሚኖሩ ከ5000 በላይ የቲፒኤስ ፈቃድ ተሰጥቷቸው የነበሩ ኢትዮጵያውያን ከዲፖርቴሽን የሚታገድ ይሆናል። የዩኤስ ዲስትሪክት ዳኛ ብሪያን መርፌ በጃንዋሪ መጨረሻ ላይ የነበረው የቨርቹዋል ችሎት የሀገር ውስጥ ደህንነት መምሪያ ዲኤችኤስ ውሳኔውን እንዴት እንዳስተላለፈው የሚያብራራ የውስጥ መዝገቦችን እንዲቀርብ በማዘዝ ፌብሩዋሪ 13 2026 ሊያበቃ የነበረውን የኢትዮጵያን ዜጎች የጊዜያዊ ጥበቃ እንዲዘገይ አዘዋል። ዳኛ መርፌ እንደገለጹት ይህ አስተዳደራዊ እገዳ ሕጋዊ ክርክሩ በሚቀጥልበት ወቅት ፍርድ ቤቱ የመንግስትን ውሳኔ ለረጅም ጊዜ ለማገድ ይገባ እንደሆነ ለማጤን ያስችላል ብለዋል። ሕጋዊ ክርክሩ በሚቀጥልበት ወቅት ፍርድ ቤቱ የመንግስቱን ውሳኔ ለረጅም ጊዜ ለማገድ ይገባ እንደሆነ ለማጤን ያስችላል ብለዋል። ዳኛው የሕግ ክርክሩ በሚቀጥልበት ወቅት ጉዳዩን በሂደት ላይ ማቆየት አስፈላጊ መሆኑን ገልጸዋል። መንግስቱን ወክሎ የቀረበው የፍትህ መከራከሪያ ለክሱ ምላሽ ለመስጠት ተጨማሪ ጊዜ የጠየቀ ቢሆንም ጥበቃው በሚያበቃበት ጊዜ ላይ ፍርድ ቤቱ የሰጠውን ጊዜያዊ እግድ አስፈላጊ አይደለም በማለት ተቃውሟል። የመንግስት ጠበቆች በሳምንታት ውስጥ ሊቀርቡ ይችላሉ ካሏቸው መዝገቦች ከቀረቡ በኋላ ከሁለቱም ወገን ተጨማሪ ክርክሮች ሊሰሙ እንደሚችሉ ዳኛው አመልክተዋል። ዘ ስትሬት ታይምስ እና ሮይተርስ እንደዘገቡት የትራምፕ አስተዳደር በጉዳዩ ላይ በሰዓቱ ምንም አይነት አስተያየት አልሰጠም። የሀገር ውስጥ ደህንነት መምሪያም ዲኤችኤስ ለቀረቡለት የአስተያየት ጥያቄዎች ምላሽ አልሰጠም። ሕጋዊ ክሱ በጃንዋሪ 22 በ3 ኢትዮጵያውያን እንዲሁም አፍሪካ ኮሚኒቲ ቱጌዘር በተባለ መንግስታዊ ባልሆነ ድርጅት በማሳቹሴትስ ዩኤስ ዲስትሪክት ፍርድ ቤት በቦስተን ቀርቧል።
ከሳሾቹ እንደሚከራከሩት ዲኤችኤስ በ2022 ለኢትዮጵያ ለመጀመሪያ ጊዜ የተሰጠውን የቲፒኤስ ምደባ እንደ አማራ ክልል ባሉ የታጠቁ ኃይሎች ያሉበትና ሰብአዊ ቀውሶች የበዙበት ሁኔታ 60 ቀናት ማስጠንቀቂያ ብቻ በመስጠት ማቋረጡ ሕገወጥ ነው። እንዲሁም ውሳኔው ነጭ ባልሆኑ ስደተኞች ላይ ጥላቻ ክሱ የሀገር ውስጥ ደህንነት ጸሐፊ ክርስቲኖ ነው። ጥበቃውን ከማብቃታቸው በፊት የሀገሪቱ ሁኔታ በተጨባጭ ለመገምገም የተቀመጡ የሕግ መስፈርቶች አልተከለከሉም። እንዲሁም በዋናነት ጥቁርና ነጭ ያልሆኑ ስደተኞች ማህበረሰቦችን በማነጣጠር አድሎ የተሞላበት የሕግ ማዕቀፍ ተግባር አሳይተዋል ይላል። ለበርካታ ሀገራት የተሰጡ የቲፒኤስ ምደባዎች በመሰረዝ ላይ የሚገኘው የትራምፕ አስተዳደር ቲፒኤስ እንደ ቋሚ መኖሪያ ፈቃድ መንገድ እንዲሁም በኢትዮጵያ ያለው ሁኔታ መሻሻልን በማሳየቱ ይህ ጊዜያዊ ጥበቃ መቋረጥ ይገባዋል የሚል አቋም ይዟል። በፌዴራል ሕግ መሰረት ጊዜያዊ ጥበቃ ሁኔታም ቲፒኤስ የሚሰጠው የገዛ ሀገራቸው በተፈጥሮ አደጋ፣ በትጥቅ ግጭት ወይም በሌሎች ያልተለመዱና ጊዜያዊ ሁኔታዎች ምክንያት ዜጎቻቸው ለመመለስ አደገኛ በሚሆንባቸው ሰዎች ነው። ቲፒኤስ ለተጠቃሚዎች ከአገር መባረር ጥበቃና በዩናይትድ ስቴትስ ውስጥ የመስራት ፈቃድ ይሰጣል። የኢትዮጵያ ቲፒኤስ ስያሜ በመጀመሪያ በባይደን አስተዳደር ወቅት የተሰጠ በቀጣይ በነበረ ግጭት ምክንያት ሲሆን በአገሪቱ አንዳንድ አካባቢዎች ውጊያና ለመረጋጋት በመቀጠሉ ለተጨማሪ ጊዜ እንዲቀጥል ተደርጎ ነበር። ሆኖም ዲኤችኤስ በዲሴምበር 12 2025 በምስራቃዊቱ አፍሪካ ሀገር ሁኔታዎች መሻሻላቸውና ስያሜው ጊዜያዊ ዓላማው ማሳካቱን በመጥቀስ የኢትዮጵያ ቲፒኤስ ምደባ በፌብሩዋሪ 13 እንዲያበቃ ውሳኔ ማሳለፉን አስታውቆ ነበር። የሕግ ባለሙያዎችና የስደተኞች መብት ተሟጋቾች ቡድኖችን ጨምሮ የተለያየ ተቺዎች በኢትዮጵያ ያለው ሰብአዊ ቀውስ አሁንም ከባድ በመሆኑ ቲፒኤስ ማቆም በሺዎች ለሚቆጠሩ ቤተሰቦች ጉዳት እንደሚያስከትል ይከራከራሉ። የቲፒኤስ ጥበቃ ማጣት አደገኛ መሆኑ አደገኛ ወደሆኑ ሁኔታዎች ወደ ሀገር መባረር፣ የሥራ ፈቃድና የጤና አገልግሎት ማጣት እንዲሁም የቤተሰብ መለያየትን ሊያስከትል እንደሚችል ያስጠነቅቃሉ። ከሳሾችን ከሚደግፉ የሕግ ተሟጋች ቡድኖች መካከል ሙስሊም አድቮኬት፣ ሄይቲያን ብሪጅ ኤሊያንስ እናም ኮቪንግተን ኤንድ በርሊን የተባሉ የሕግ ተቋማት ይገኙበታል። በጋዜጣዊ መግለጫው ላይ የጥምረቱ ተወካዮች እንደተናገሩት ክሱ የቲፒኤስ መቋረጥ ማዘግየት ብቻ ሳይሆን ውሳኔው ሙሉ በሙሉ እንዲሰረዝና ዲኤችኤስ እና የቲፒኤስ ስያሜዎች በሚገመገሙበትና በሚወሰኑበት ጊዜ ትክክለኛ የሕግ የበላይነት እንዲከበር ይፈልጋል። ተሟጋቾች ክሱ ለሌሎች የቲፒኤስ ማህበረሰቦች ጥበቃ ለመቆም የሚደረጉ መሰል ሙከራዎች ለመቃወም የሚደረገው ሰፊ ጥረት አካል መሆኑን አጽንኦት ሰጥተዋል። የቦስተን ፍርድ ቤት ጊዜያዊ ትዕዛዝ የኢትዮጵያን ቲፒኤስ በቋሚነት አይመልስም፣ ነገር ግን የሕግ ክርክሩ በሚካሄድበት ወቅት ስረዛው ተግባራዊ እንዳይሆን ይከላከላል። ዳኛ መርፌ የሕግ ክርክሩ ፍሬ ነገር ሙሉ በሙሉ እንዲታይ ዲኤችኤስ የውሳኔ አሰጣጡን መዝግቦ እንዲያቀርብ ጠይቀዋል።